በብዙ የደግነት ስራዎቹ ማቃው አሁንም ቢሆን ከትንሽ ጀምሮ የሰይፉ በኢቢኤስ በነገራችን ላይ ትልቅ የጀርባ አጥንት ነበር። አሁን ትልቅ ስራዎችን እየሰራ ነውና ለወንድም ካሊድ ምስጋና። ሰላም ጤና ይስጥልኝ። እንዴት ከረማችሁ? የወንድም ካሊድ ዩቲዩብ ቤተሰቦች እንግዲህ ባሳለፍነው ሳምንት እጅግ በጣም የምንወደው የምናከብረው ወንድማችን ጋዜጠኛና የማስታወቂያ ሰው ሰይፉ ፋንታሁን በሰሜን አሜሪካ በነበረው የአፍሪካ ኢምፓክት አዋርድ ለመቄዶንያ በጎ አድራጎት ድርጅት በጣም እጅግ ለኛም አርአያችን ለሆነው ድርጅት አድርጎት በነበረው ትልቅ የገቢ ማሰባሰቢያ ከዛም አልፎ ባለፉት 30 ዓመታት በሚዲያ በቆየበት በሰራቸው በርካታ ነገሮች ይገባሃል በሚል ትልቅ ሽልማት አድርጎለታል። እንግዲህ ይህን ሽልማት ከደረገለት በኋላ ወደ ሀገር ቤት ሲመለስ ደግሞ ወዳጅ ጓደኞቹ በምታዩት መንገድ በቤልቪው ሆቴል በደማቅ ሁኔታ የሙያ አጋሮቹ፣ ጓደኞቹ፣ ወዳጆቹ ኮሚቴ በመዋቀር ለሱ ይገባዋል የሚል ክብር በጣም በደማቅ ሁኔታ በዚህ መንገድ አዘጋጅተውለት ነበረ። ሰይፉ ከዚህ በላይ የሚገባዋል። ሰይፉ በጣም በርበትበትፍሮ መድረክ ላይ እንግዲህ እንዲህ አይነት ነገር አጋጥሞ ስለማያውቅ በጣም አይናፋር ነው። ይህም ማመን አይቻልም። ግን በጣም አብረን ነው የነበርን፣ ብዙ አብረን ነው የሰራን ሰዎች የምናውቀው ነን እና አዳራሹ ከአፉ እስከ ደፉ እንግዲህ ሞልቶ ነበር። በጣም በርካታ የሙያ አጋሮቹ አብረው ይጠብቁት ነበር። በተለያየ መንገድ ያገዙት፣ የረዱት ገና ስራ ሲጀምር የነበሩ ሰዎች ሁሉ በጋራ ነበር። ሌላ ምስክርነት ደግሞ የተለያዩ ወዳጅ ጓደኞቹ እንዲሰጡ መድረክ ተከፍቶላቸው በዚህ የምናየው መንገድ ይህንን ደማቅ ፕሮግራም አድርገውለት ነበር። በተረፈ እንግዲህ ፀደይ ባንክ በህይወት ለሌሉ አርቲስቶች ለመደገፍ በሚል ባለቤቶቻቸው አርቲስት ሲራክ ታደሰ ባለቤትና እንዲሁም ግጥም አቀናባሪ ለነበረ ለሱም ባለቤት እንደዚሁ የ500 ሺህ ብር ድጋፍ ተሰጥቷቸዋል እና ይሄ በጣም የዕለቱ ደስ የሚል ደማቅ ምሽት ነበር። በስተመጨረሻም እንደምታዩት በሙያ አጋሮቹ ይገባሃል እዚህም በሚል ሽልማት በዚህ አይነት መንገድ ሰጥተውት ነበረ እና ይህ በጣም እጅግ በጣም የሚገርም ሂደት ትዕይንት ነው የነበረው። በወላጅ እናቱ ደግሞ እንደዚህ ካባ ተደርቦለት የበለጠ ምትሰራ የበለጠ የደግፍ ያድርግህ በሚል ነበራል። በተረፈ እንግዲህ በሰሜን አሜሪካ ያገኘውን ሽልማት ለዶክተር ቢኒያም ያንን ሽልማት አሳልፎ ሰጥቶታል። ይሄ በጣም ደስ የሚልና የምሽቱ ደማቅ የነበረ ሂደት ነው። በተረፈ እንግዲህ ይህ ምሽት በነበረው ሂደት ላይ ስለ ሰይፉ በሚል ከተለያዩ ዓለም የተለያየ ሙያ አጋሮቹ ምስክርነት ሰጥተው ነበር። እንግዲህ የእኛን ምስክርነት እኔ በተረፈ ደግሞ ባለፉት 20 ዓመታት ውስጥ ሰይፉን ባወቅኩበት ሰዓት ላይ አብሬው በሰራሁበት ሂደት ስለሱ ደግሞ እኔ የማውቀውን ደግሞ በዚህ መንገድ አቀርብላችሁ። ከሰይፉ ጋር የተዋወቀ ነው 2001 ይፈልጋል ፊልምን እየሰራ በነበረበት ወቅት እኛ ገና ወጣቶች ሆነን ፊልም ኢንዱስትሪው ላይ ሞዴሎች፣ ታዋቂ የሆኑ የፊልም አክተሮች የሆኑ እንደ ግሩፕ ሆነን እየሰራን ነበር እና በወቅቱ እንግዲህ ለይፈልጋል ፊልም የኮረስ የሚፈልግበት ወቅት ነበርና በዛ የስራ አጋጣሚ ተገናኘን። እንግዲህ ያንን ስራ በአጭር ጊዜ ውስጥ አብረነው ሰርተን በጣም እጅግ ደስተኛ ስለነበረ ቢሮ ድረስ ያስጠርቶን መክሮን ካስቲንግ ኤጀንሲ የሚባል እንግዲህ ያናቅ በወቅቱና ያንን እንድንሰራ ወደ ድርጅት እንድንመጣ አድርጎ ፊልሙን በሚመረቅበት ሰዓት ላይ እውቅና ሰጥቶ ሽልማትንም ሰጥቶን ዛሬ አሁን ላለንባቸው በርካታ ስኬቶች ሁሉ ጭምር መንገድ የሆነን ነው። ከዛ በኋላ እንግዲህ በርካታ የሚሆኑ ስራዎችን በወቅቱ ወዲያው በአጭር ጊዜ ውስጥ ከአርቲስት ሰራዊት ፍቅሬ ጋርም የመታወቂያ መንገዳችን ያኔ ይፈልጋል ፊልም በሚሰራበት በነበረበት ነው እና ከዛው እንግዲህ የቀድሞ ጠቅላይ ሚኒስትር አቶ መለስ የነበሩበትን የኮፐንሃገን ሽኝትን በዛ ሂደት እንግዲህ ቤተመንግስትም ገብተን የተለያየ ስራዎችን እንሰራ ይሄ ሞራልም ጉልበትም እንደገናም ደግሞ ኮንፊደንስም እንዲኖረን አድርጎናል። ሰይፉ ኦን ኢቢኤስ ሲመሰረት የመጀመሪያዎቹ እንግዲህ አብረውት ከሰሩ መሃል አንዱ ነበርኩኝና ስለ ካሊድ እንግዲህ ሚስጥር ያልነገርኳችሁም የሰይፉ በኢቢኤስ ፕሮዳክሽን ማኔጀር ነበር። 6 ዓመት አካባቢ አገልግያለሁ። በነበርንበት የስራ ዓመታት እጅግ በጣም የሚገርሙ ነገሮችን ሲያደርግ አይቻለሁ። በጣም ማስታውሰው ለምሳሌ ለአርቲስት ጌዲዮን ዳንኤል ፕሮግራም ላይ ካቀረበው በኋላ እንዲሁ ዝም ብሎ የፕሮግራም ማድመቂያ ከሚሆን በሚል በወቅቱ ድጋፍ እና ማቋቋሚያ እንዲሆነው የተለያዩ ባለሀብቶች ጋር በመደወል በማድረግ ባለችው አጭር ሰዓት በመጨረሻ ሰዓት ላይ እንኳን ያደረጋቸው ነገር በጣም የሚገርም ነበር የነበረውና ይሄን አይቻለሁ። በቀጣይ ደግሞ ከሰይፉ ጋር እንግዲህ ወደ ዱባይ ሄደን ካንሰር ላይ የሚሰራ አንድ ወጣትን እዚህ ላሉ በካንሰር ህመም ለሚሰቃዩ ገቢ ማሰባሰቢያ የሚሆን መድረክ ነበር። እንግዲህ የዛሬ 10 ዓመት አካባቢ አርቲስቶችን በማስተባበር የተለያዩ ድምፃውያን ፕሮግራሙ ላይ እንዲገኙ እንዲሳተፉ በማድረግ በማስተባበር በወቅቱ በዱባይ ትልቅ የገቢ ማሰባሰቢያ አድርገን ድጋፍ እንዲደረግ አድርጓልና ከዛም በመቀጠል እንግዲህ ከአርቲስት ሰራዊት ፍቅሬ ጋር የህዳሴው ገቢ ማሰባሰቢያ መድረክ የሄድንበት መድረክ ነበርና እዛ መድረክ ላይ በጣም ትልቅ ስራዎችን
አብሮን በጋራ ሰርቷል። በማስታወቂያው ዘርፍ ደግሞ እንግዲህ እዛው ሆነን ለአልሐበሻ ሬስቶራንት የሰራነው ማስታወቂያ ነበር። አልሐበሻ አሁን ያለበት ስኬት ሁሉ በዛች ሰዓት ላይ እንኳን አብሮ በሰራው ስራ ምን ያህል ውጤታማ ድርጅቱን እስካሁን ድረስ የማይረሳና ትልቅ እውቅና እንዲያገኝ ያደረገበት ነውና የሰይፉ አቅምና የነካቸው ነገር ምን ያህል የት ቦታ እንደሚደርሱ እንደዚህ ባየኋቸው አጭር ጊዜ አብሮ እንደሰራ ሰው ማየት እንችላለን። ከዚህም በተረፈ እኔ እንግዲህ ከማይረሱኝ አንዳንድ ሂደቶች ለምሳሌ ሞፋራህ በሱ ፕሮግራም ላይ የቀረበበት ሂደት ነበርና ሞፋራህ ኢንተርቪው ከተደረገ በኋላ አርቲስት ቴዎድሮስ ካሳሁን ማግኘት ይፈልግ ነበርና ይህን አሳይመንት ለእኔ ሰጥቶኝ ፕሮግራሙ ላይ ከዛ በኋላ ተገናኝተው በጣም የሚገርም ነገር እንዲፈጠር አድርጓል። ከዚህም ባለፈ ፕሮግራሙ ላይ ከቀረቡት የነበረ በጣም ማረሳት በመደፈር ጥቃት ላይ የነበረች አንድ ኢክራም የምትባል ህፃን ልጅ እሷን ከዛ ድረስ መጥቶ እኔ ቤት እንድታርፍ አድርጓት ካረፈች በኋላም ከዛ በኋላ ፕሮግራም ላይ እንድትቀርብ አድርጎ ከዛም ክትትል እንዳደርግላትና እንድትታገዝም አሳይመንት ለኔ ሁሉ ጨምር ሰጥቶኝ ከዛ እንግዲህ ታዋቂ ባለሀብት በላይነህ ክንዴ ድጋፍ እንዲያደርግላትም ሌሎችም አሁን ያሉበትን ቤቶችም እንዲያገኝ በጣም ትልቅ የመድረክና የሚዲያ ሽፋን ሰጥቷታልና የሰይፉ አንዳንድ የተደረጉ ነገሮች እንደዚህ ጊዜ እንግዲህ ሲያልፉ እንደ ቀልድ የሚረሱ ናቸው፣ ግን በጣም ትልልቅ ነገር ሲያከናውን አይቻለሁ። በተረፈ እንግዲህ በሃይማኖቱ ላይ በተለየ ደግሞ ከዚህ ቀደም ይፈልጋል ፊልም አብሮት የሰራው ተስፋዬ ወልደማገኝ ይነግረኝ ነበር። ሌሊት ሁሌ እየተነሳ ይጸልያል፣ እንደዚህ ያደርጋልና በሃይማኖቱ ላይ ያለውን ነገር ይነግረኝ ነበርና እኔ ሲያገባ የፕሮቶኮሉ ነበርኩኝና ከዛው ሌሊት ላይ አብረን ፀጉር ቤት ለመሄድ ስንነሳ የሚገርመው በቃ በዛ ሌሊት ወደ ቸርች ግዴለህ እንግባ እንዴ ብሎኝ እዛ ገብቶ በጣም ጸልዮም ብሎ በቃ የመጣበት አጋጣሚ አይረሳኝም። እና አንዳንድ ጊዜ ሁሉ ጊዜ ሳቅ ጨዋታ ሚዲያ ላይ ስናየው ሰይፉ እንደዚህ አይነት ቁም ነገሮች ላይ የምናገኘው አይመስለንም። ለቅሶ ደስታ ላይ ሁሌ የሚገኝ በተለይ እንደውም ለቅሶ ላይ ያለው ሂደት በጣም ትልቅ ተሳታፊ ነው። ስለ እርዳታ ስናነሳ እኔ ሳቀው እንኳን የዛሬ 10 ምናምን ዓመት አካባቢ ለሜርጆ ኢትዮጵያ እኛ የበጎ ፈቃድ አምባሳደሮች ሆነን በምንሰራበት ሂደት ሰይፉ ከመጣ በኋላ የታዋቂው የኤከን ባለቤት ሮዝና ብሩክን እንድትመጣ አድርጎ ከዛ በጣም ብዙ ትልቅ ፈንድሬዚንጎችን የተለያዩ ክልሎች ጋር ሄደው በመስራት በጣም በወቅቱ እንኳን ለሜርጆ ኢትዮጵያ ያደረገውን ነገር እጅግ በጣም አውቃለሁና አሁን ለመቄዶንያ እጅግ ለምንኮራበት አርአያችን ለሆነው ተቋም የሰራው ስራ እጅግ መቼም ዘመን የማይሽረው ስራ ነው። ይሄ ትልቅ ነገር ነው። ወደኛ ጋር ብንወጣ እንኳን የመጀመሪያው ሂደት ላይ እንግዲህ ፋውንዴሽናችን ከመመስረቱ በፊት ኮሮና ሰዓት ላይ የመጀመሪያውን የሚዲያ ሽፋን ተመልሼ ሳያቸው የሚገርሙኝ በጣም ተደጋጋሚ የሚዲያ ሽፋኖችን በሀዘኔም በደስታዬም በሁሉም ነገር ችግሮች ሲነሱ ሁሉ ሚዲያ ላይ መተን ገለጻ እንድናደርግ እድሉን በማመቻቸት ብዙ ነገሮችን አግዞናል። ከዛ ባለፈ እንግዲህ ችግር በገጠመን ሰዓት ላይ በተለይ ፋውንዴሽናችን ከራዮቻችን ልቀቁ ባለብን ሰዓት ላይ የመጀመሪያ ወደ ሚዲያ አውጥቶ ህዝብ እንዲደግፈን መንግስትም እንዲያውቅ በማድረግ ሂደት በተለይ የአሜሪካን ሀገር በነበርኩበት ወቅት ላይ እዛ ድረስ ደውሎ በጣም ፕሮግራም ሰርቶልን በበጎ አድራጎት ስራዎች ይታወቃል። ወንድም ካሊድ ከሱ ጋር በተገናኘ እንግዲህ ሁለት መረጃዎች አሉ። የመጀመሪያው አዲስ አበባ ላይ ብዙ የጎዳና ልጆችን ሰብስቦ የሚያስተዳድርበት ቤት በተመለከተ፣ ከዛ ውጭ ደግሞ በአሜሪካን ልክ የነገ ሳምንት ትልቅ የገቢ ማሰባሰቢያ ፕሮግራም አለ። በእነዚህ ጉዳዮች ላይ እንግዲህ እንድናወራ ደወል አድርገንለታል። ወንድም ካሊድ እንዴት ነህ? ከዛ በኋላ እዛ ሀገር ላይ የነበረን ፈንድሬዚንግ ፕሮግራም ላይ የሚዲያ ሽፋን ሰጥቶን ተደራሽ እንድንሆን አድርጎ በጣም ስኬታማ የነበረ ሂደት ነው። በዛ መድረክ ባገኘነው ድጋፍ ከዛ ሁሉ አስቸጋሪ ቤት ወጥተን ዛሬ የምታዩትን ይህን የመሰለ ወገኖችን ከጎዳና አንስቶ የሚረዳ ተቋም በሰጠን የሚዲያ ሽፋን ዛሬ ይህንን ተቋም በዚህ ልክ እንደዚህ ደረጃውን ጠብቆ እንድንሰራ ሆኗልና የዚህ ፋውንዴሽን መሳካት በግንባር ቀደምትነት ከምናነሳቸው አንዱ ሰይፉ ፋንታሁን ነው። ፋውንዴሽናችን በምናስመረክበት ትልቁ እውቅና ከምንሰጣቸው ደጋፊዎቻችን፣ አጋዦቻችን መሃል ሰይፉ ነውና ለዛሬውም ቀን በመብቃቱ እንኳን ደስ ያለህ ማለት እፈልጋለሁና ቀሪ ዘመኑን የበለጠ በቤተሰቡ፣ በተዳሩ፣ በልጆቹ ሁሉ ይካሰው ላለው ሶሻል ሚዲያን ለመልካም ነገር በመጠቀም ሂደት በቀጣይ ኖቤልን በድጋሚ ወደ ኢትዮጵያ እንደሚያመጣ ተስፋ አደርጋለሁና ሰይፉ እንኳን ደስ ያለህ።